ሰላም ጤና ይስጥልኝ የቻናላችን ቤተሰቦች። ባለፉት 48 ሰዓታት ውስጥ በዓለማችን ሆነ በሀገራችን ዙሪያ የተከሰቱትን ታላላቅና ወሳኝ መረጃዎችን ባጭሩ ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ። መጀመሪያ የምንሄደው የዓለም አቀፉ መድረክ ነው። በአሜሪካና በኢራን መካከል በድንገት የተደረሰው ጊዜያዊ ስምምነት ላለፉት ወራት በመካከለኛው ምስራቅ የነበረውን ከፍተኛው ውጥረት በከፍተኛ ሁኔታ አርግቦታል። አሜሪካ ስትሬት ኦፍ ሆርሙዝ የተባለውን ወሳኝ የባህር መስመር እስከ መጪው አርብ ድረስ ሙሉ በሙሉ ክፍት እንደሚሆን አስታውቃለች። ይህንንም ተከትሎ የዓለም የነዳጅ ዋጋ በአንድ በርሜል ከ$80 በታች ወርዷል። ይህ መረጃ ለአክሲዮን ገበያው ታላቅ የምስራች ቢሆንም አንዳንድ ወታደራዊ ተንታኞች ግን ስምምነቱ ጊዜያዊ ማስታገሻ ብቻ ነው በማለት ስጋታቸውን እየገለጹ ይገኛሉ። ወደ ቀጣናችን ስንመለስ በአጎራባች ሀገር ሶማሊያ በቅርቡ የተመረጡትን የደቡብ ምዕራብ ግዛት መሪ ትናንት ከኢትዮጵያ መከላከያ ሰራዊት አዛዦች ጋር ተገናኝተዋል። በውይይታቸውም በአልሸባብ ላይ በሚደረገው ወታደራዊ ትብብር ይበልጥ ለማጠናከር ተስማምተዋል። እዚህ ሀገር ውስጥ ደግሞ ከአዲስ አበባ ግንቦት 24 ምርጫ መጠናቀቅ በኋላ የጸጥታ ጥበቃው አሁንም እንደተጠናከረ ይገኛል። ከዚያም ጋር ተያይዞ ከተወሰኑ የሃይማኖት አባቶች መታሰር ጋር የተያያዙ መረጃዎች እየወጡ ሲሆን ጉዳዩን በቅርበት እየተከታተልን እንገኛለን። በቴክኖሎጂ ዘርፍ በፈረንሳይ እየተካሄደ ባለው የጂ7 ጉባኤ ላይ የዓለም መሪዎች ከአሜሪካ ቴክኖሎጂ ኩባንያዎች ጋር በሰው ሰራሽ አስተውሎ AI የበላይነት ዙሪያ ከባድ ክርክር እያደረጉ ነው። በተያያዘ ዜና የአሜሪካው ፕሬዝዳንት ዶናልድ ትራምፕ የባለጸጋ ሀገራቱ ስብሰባ አለቃውን ነኝ ማለታቸው አነጋጋሪ ሆኗል። ይህንን የትራምፕን ንግግር የሌሎች ሀገራት መሪዎች በሳቅ እንደተቀበሉት ተዘግቧል። በሌላ በኩል ፕሬዝዳንት ትራምፕ በጉባኤው ጎን ለጎን ከግብጽ ፕሬዝዳንት አብዱልፈታህ አልሲሲ ጋር የሁለትዮሽ ውይይት አካሂደው ነበር። እኚህ ፕሬዝዳንት በዚህ ውይይት ወቅት ከዚህ ቀደም አንዴ እናፈነደዋለን አንዴ ደግሞ እኛንን የፋይናንስ አድርገን የሰራነው ሲሉ ምንም ያልተጨበጠ ነገር በየጊዜው ስለሚያወሩበት የታላቁ ህዳሴ ግድብ አንስተዋል። ትራምፕ ግድቡ የኢትዮጵያ ውስጥ መገንባቱን ጠቅሰው ግድቡ በአሁኑ ወቅት በግብጽ ላይ ከፍተኛ ችግር እያስከተለ ነው ሲሉ ግጭት ቀስቃሽ ንግግር ተናግረዋል። አልሲሲ በሰጡት አስተያየት እውነቱን ማወቅ ከፈለጉ ግድቡ ጉዳይ በጣም ኢፍትሃዊ በሆነ መንገድ ነው የተያዛችሁት ሲሉም አነሳስተዋቸዋል። በመጀመሪያ የስልጣን ዘመናቸው በግድቡ ዙሪያ ስምምነት አሳክተው እንደነበር የገለጹት ፕሬዝዳንቱ ያንን ስምምነት ፈጽሜ ነበር። ከዚህ ግን ምርጫ ተካሄደና ስለ ጉዳዩ ብዙም የማያውቅ አካል መጣ። እነሱ ምንም አይነት መፍትሄ ለማምጣት አልፈለጉም በማለት የቀድሞውን አስተዳደር ወቅሰዋል። ዋሽንግተን በጉዳዩ ላይ ፍትሃዊ መፍትሄ የሚያመጣ አዲስ የድርድር ሂደት ለማስጀመር ጉዳዩን ቅድሚያ ሰጥተው እንደሚመለከቱት የገለጹት ትራምፕ የግድቡን ጉዳይ አሁንም እናየዋለን፣ ለመፍታትም ጥረት እናደርጋለን ሲሉ ጠቁመዋል። ከውይይቱም በኋላ ከአልሲሲ ጋር ያላቸውን ግንኙነት ለረጅም ጊዜ የቆየና ጠንካራ መሆኑን በመግለጽ ከግብፁ ፕሬዝዳንት ከጓደኛዬ ጋር በመሆን ታላቅ ደስታ ይሰማኛል፣ እሳቸውም በመላ ዓለም የተከበሩ ናቸው ሲል ገልጿቸዋል። አወዛጋቢው ፕሬዝዳንት ትራምፕ ስለ ኢራንም ከአልሲሲ ጋር ተናግረዋል። የትራምፕ ስምምነት ገና እንዳልተገባደደ የጠቀሱት ፕሬዝዳንቱ አሜሪካ የመግባቢያ ሰነዱን አተገባበር ደስተኛ ካልሆነች በኢራን ላይ ጥቃት መፈጸሟን እንደምትቀጥል ዝተዋል። አሜሪካ በኢራን ላይ ምንም አይነት ኢንቨስትመንት እንደማታደርግና ቴሄራን የኒውክሌር ጦር መሳሪያ ባለቤት እንድትሆን መቼም ቢሆን እንደማይፈቅዱ አሳውቀዋል። ለዛሬ ያዘጋጃናቸው መረጃዎች እነዚህን ይመስሉ ነበር። እናንተስ በአሜሪካና በኢራን ስምምነት ዙሪያ ምን ታስባላችሁ? የነዳጅ ዋጋ በመቀነሱ በሀገራችን ገበያ ላይ ለውጥ ያመጣል ብላችሁ ታምናላችሁ? ሐሳባችሁን ኮሜንት ላይ አስፍሩልኝ። ቪዲዮውን ከወደዳችሁት ላይክ ማድረግና ሰብስክራይብ ማድረግ አትርሱ።